ይሆንሽ አንቺ ሸክም ይሆንሽ አንቺ። እኔ የሀገርም ሸክም አይደለሁኝ። ሸክም አንቺ የህዝብን እንደ ህዝብ ያጨፋጨፍሽ ያጨራረሽ መንግስት እንደ መንግስት እንዳይቆም እየተገለባበጥሽ አገርን ስታስበይ የኖርሽ አንቺ እንጂ ሙሽ እኔ ጉቺ ለይሽ ማለሽ ነው ስሜን የምታነሻው። አጠግብሻለሁ። አንቺ ማለት ነበር የሚባል የባንክ አካውንት ነሽ። 1 ሚሊዮን እኮ ነበረኝ አካውንቴ ላይ ነበር። አንቺ ነሽ ለአንቺ ያልገጠምሽው ያልተነካካሽው ሰው ካለ ሚዲያ ላይ እኔ ነኝ። ከሁሉም ተነካክቻ እኔ ነበርኩ የቀረውሽ። እኔ ደግሞ አቀምስሻለሁ፣ አክብሬሽ ነበር፣ አወርድሻለሁ። ዙሪያውን ጠቅ ልታረጊ ፈለግሽ፣ ያሳበደሽ ስላሳበደሽ። ሴቷን ትንሿን ከዛ ደግሞ ንብረትም ልታስወርስብኝ ነው። ያሳዝናል። ፈርቻለሁ ማሪ። ለምንድነው ግን ጂጂ የተናደድሽው? ማይ ላቭ ጂጂ እኮ ልቡ እኮ ለምን ተናደድሽ? ምንድን ነው ያናደደሽ? ያምራል ያ ጋይስ አያምርም? ጂጂ ለምንድን ነው የተናደድሽው? ማይ ላቭ ጂጂ እኮ ለምንድን ነው የተናደድሽው? ዋይ ለምንድን ነው የተናደድሽው? ምን አናደደሽ? ምን አበሳጭሽ? ለምን ከፋሽ ማሪ? ለምን ከፋሽ ጂጂዬ? የኔ ፍቅር ለምን ከፋሽ? ለምን አታሰሚያቸውም ሪካርዱ? ማሪ ለምን አታሰሚያቸውም? እንደዛ ብዬ የተሳደብኩበትን አሰሚያቸው። ከፍት አለሽ። አይንሽ ቀላ። አይንሽ ቀልቶ ልጆቹ አይንሽ ቀላ ይሉሻል ኮመንት ላይ። ማሪ አይንሽ ለምን ቀላ? አሰሚያቸው የተሳደብኩበትን በእንድሪስ እና በእንትና ጌም ላይ ያንን ቃል ቀርቼ ታሰማችሁ። ከሰማችሁ ንገሩ ብዬ ከሆነ ይቅርታ ጠይቃለሁ። ማሮቼ ብዬ ከሆነ ይቅርታ ልጠይቅ። ማንን ሰድበሻል? አዎ ታሰማ። የተሳደብኩበትን ጋላ ብዬ የተሳደብኩበትን ስላለች ጠብቃለሁ ጋይስ። እግዚአብሔርን ታሰማ የታለች? ስማት ሚዲያ ላይ የትኛውን አይነት እርዳታ ስትሰጪ ዳንሽ ከውቧል እዚህ ጋር ቁጭ መነጋገር ኮንዶሚኒየም ባለ 2 መኝታ ሸጬ የሰውዳ የቁማር የበሉ ሰዎች ከፍያ አማን ይመችህ፣ አማንዬ ይመችህ። ቃመጫዋለሁ ብዙ ስለሆነ ነው። በአፍሽ ያወራሽው ነው፣ እኔ አይደለሁም። እራስሽ ያወራሽ ነው። አማን ይመችህ። የፋኖን ደግሞ አማን ፋኖ ነው። ከነ ማነው ስሙ ጋር ነው ያልሽው? ከሞተው ከማነው ስሙ ያልሽው? ማነው ስሙ ያልሽው? እቺ ልጅቷ ማናት? ገና አወጣልሻለሁ። ይሄ በሙሉ ሄዷል። በነገራችን ላይ እያንዳንዱ ነገር አብርሃም ጋር ሄዷል። እያንዳንዱ ነገር ግዴታ መሄድ ስላለበት ገና አወጣልሻለሁ። ይዶን ነው
ዛትስ ዋይ አሁን ታውቂያለሽ ጂጂ ማን እንደሆነች። አንቺ ብልግናሽ ልንገርሻለን። እኔ አንድ ኦነግ ባይ አከሌ ኦነግ ነው አይደለም። አንቺ እኮ አማን ፋኖ ነው። እኔ እነግርሻለሁ፣ የራስሽ ያልሽው አማን ፋኖ ነው። ከነናውም ሰናይ ጋራ ይተዋወቃል። ስለዚህ ከእሱ ጋር ግንኙነት አልፈልግም። አንደኛ የሚፈራውበት መልኩ ይሄንን ነው። ባለጌ ስድ ወንድን ሳትፈልጊ ስትቀሪ በዚህ ሳይፈልግሽ ሲቀር በዚህ ልክ አሳልፈሽ ለኔ ያልሽ ለኔ ያልሽ። ስለዚህ አንቺ ለማንም አትሆኝ። አይኔን እንትን ክሬም ተቀብ ክሌ እንትን አርጌ እንትን እንደምትቀዳኝ አውቃለሁ። አጣራ ለማንኛውም ይጠቅማል። ይሄ ይጠቅማል ነኩት። ገባሽ? እኔ አንቺን ስቀርብሽ ወይ አንቺን ስጠጋሽ ያ ከአንቺ ጋራ ሌብላችን አንድ አይደለም። እንዴት አድርጌ ገደል እንዳስገባሽ፣ እንዴት አድርጌ ቀለበት ውስጥ እንዳስገባሽ አንቺን መሰሎችን ማለት ነው። እግዚአብሔር አንቺ ቀለበት ውስጥ ነው ያልገባው። አስዌራ እሷ ቀለበት ውስጥ ነው ያልገባው። ቅድም ምን አልኳችሁ? ያልኳትን ሁላ ፐርፐዝሊ ነው ያልኳት አልኳችሁ አይደል? እቺን እበት ያልኩሽን ሁሉ ፐርፐዝሊ ነው ያልኩሽ። በመጣሽበት መንገድ ነው የመለስኩሽ። በመጣሽበት መንገድ ጂጂ አቅሽ ነበር። እኔን ልታስበላኝ አትችልም። የምታስበላው ሰው እኔ አይደለሁም። ፐርፐዝሊ ነው ያልኩሽ ሁሉንም የኔ እናት። ቢኮዝ አይ ኖ ዩ እኔ ላይ ፖለቲካ ልትሰሪ እንደመጣሽ ስለማቅ ፐርፐዝሊ ነው ያልኩሽ። ያ ኮንዶሚኒየም ሸጫለሁ ብዬሻለሁ ያልኩሽን ሁሉ ፐርፐዝሊ ነው ያልኩሽ። እስቲ አንቺ ችለሽ ከኛ ቤት በር ላይ አንድ ጣሳ አስነሽ። ፐርፐዝሊ ነው ያልኩሽ። አዛኝ መስለሽ ስለደወልሽልኝ ፐርፐዝሊ ነው ያልኩሽ። ምንም አታመጪ። እስከ መጨረሻው አሰሚ። ፐርፐዝሊ ነው ያልኩሽ እኮ ሌላ ጋላ ያልኩበትን አውጪ። ጂጂ ቅድም እኮ ነገርኩሽ። ሳታሰማ ምንድን ነው ያልኳችሁ? ትቀዳኝ እንደነበር አቅ ነበር፣ እንደምትቀጂ አቅ ነበር። በደንብ ነው የማውቀው። እየቀዳችኝ እንደነበረ አውቃለሁ። አመዳም በቃ ተመክረሽም ተዘክረሽ አንቺ የምትመክሪኝ ሴት እኔ አይደለሁም። አውጪና ጋላ ያልኩበትን አሰሚ። ለምን ቁማርሽን አጫዎች እንትን አይሮሽ እነማናቸው ስማቸው እና ግርማ ሞቶላ እኔ ምንም አይነት ቼንጅ አላየሽ ከአንቺ እዚህ ጋር ቁጭ ብ ስሬስሊ ለዚህ ነው ዘላለም አለምሽን ከአንቺ የበታቾች ዱባይ መጥተው ከአንቺ ያነሱት መጥተው ኢቨን እንግሊዝኛ በጣም ባትቼ ምንም አትይም ሰርተሽ የሆነ ተንቀሳቅሰሽ የመኖር እንትኑ የመስራት ተዘብዝበሽ ያንን ሺሻሽን ነው ሀሽሽሽን ትወስጃለሽ። ከዛ እዚህ ላይ ማለት ያለሽ ከዛ ደግሞ እኔ በአማራነት ይኮራለሁ። በጣም ራውር ነኝ። አማራ ላንቺ ብቻ ነው እንዴ? ለእኛም እኮ ወገናችን ነው። ምን እዚህ ነገር ወደዛ ነው ፖለቲካ ውስጥ የለም ያለሽ መልሰሽ ደግሞ ለእኔ አማራ ነው ታዩ አርነት አይደለሽ። ለነገሩ ሴቶች መተማማት ምን ማለት ግን ለኔ የገመትኩሽ በዛ ልክ አንቺ ቤታዩንም ያ ካማሽልኝ እኔን የማታሚበት ምንም ምክንያት የለም። ምክንያቱም እኔ ለአንቺ ምንም በቃ እንትኑ የለኝም። ራሱ እግዚአብሔር ምስክሬ ነው። የሚገርማችሁ ነገር በጣም ይገርመኛል። ለሌላው አንበሳ ሳውርድ ለሷ አላወርድ። በቃ የሆነ ውስጤን ቁልፍ አድርገዋለች። ታስጠላኛል ማለት ጥላቻ አይደለም ግን በቃ የሆነ ትቀፍኛለሽ። በቃ ለገንዘብ ብለሽ አንቺ ራስሽን ልጅሽን ራሱ የምትሸጭ አይነት ነገር ነሽ። በቃ እኔ ደስ ሰውን ደግሞ የማየው በሰው ነው። በቃ በሰው አየዋለሁ። ዛሬ ለስለም ሰው ጥሩ ነገር አውርታቸው ደግሞ በጣም ትችልበታለህ ብላ የምትደውለው እና እናንተ ትደነግጣላችሁ። እግዚአብሔር ምስክሬ ነው። በጣም የምትደነግጡት እንዴ እብደት ነው ወይስ አጨሳን? በኋላማ ሰማሁ ነው ታጨሳላችሁ፣ ከዛ በኋላ ትጠጣላችሁ፣ ታጨሳላችሁ፣ ከዛ በኋላ መተሽ በቃ
በብሬ ተመጣ ግን ይሄ ባህሪያችሁ ነው፣ የእናንተ ባህሪ ነው። በቃ ይሄ ምንድን ነው የሚባለው? ዱባይ ያላችሁ እዚህ ጋር ቁጭ ብለህ እኔ መሬት ተሰጥቶኛል ብዬሻለሁ አይደለ? እስኪ አንቺ ወንድ ነሽ ጂጂክያ፣ ከቤታችን በር ላይ ጣሳስ ነሽ። ያ እስኪ አንቺ ወንድ ነሽ፣ ከቤታችን በር ላይ ጣሳ አስነሽ። እኔ ደግሞ ቻሌንጅ ነው የምሰጥሽ። ነይ እስቲ ዱባይ፣ ሪከርድ አታሰሚ። ነይ አንቺ ዱባይ፣ ስሜን ትጥራው አይደለ ያልሽው? ጂጂክያ ያልኩሽ። ነይ ዱባይ። ደግ አደረኩ። 23,000 ዩሮ አይደለም 50,000 ዩሮ ልስጠው ከወደድኩት 23,000 ዩሮ አይደለም 50,000 ልስጠው ስላለኝ ነው የሰጠሁት። ምን አናደደሽ አንቺ ቆሻሻ? ፐርፐዝሊ ነው ያልኩሽ ሁሉንም። ይህ ህዝብ አይሰማሽ። ኦን ደ ታይም ኦን ደ ራይት ታይም ግን አንቺ በቅናት አበድሽ። ከህዝቤ ጎን ነው የቆምኩት እኔ። አየሽ፣ ከህዝቤ ጎን ነው የቆምኩት። ህዝቤ እኔ ሳስፈልገው፣ ህዝቤ እርዳታ ሲያስፈልገው ከፊት ለፊት ነው የቆምኩት። እኔ ጀግና ነኝ። ከፊት ለፊቴ ሚሊየን ህዝብ፣ ከኋላ ሚሊየን ህዝብ አለኝ። አሁን በምን አይናችሁ ውስጥ እንደገባው ህዝቡ እኮ ያውቃል። ሞኝ ይመስልሻል እንዴ ህዝብ? ለአንቺ ትክክለኛ እኔነቴን ለአንቺ ስነግርሽ ተጠንቀቂያት እኮ ነው የተባልኩት። ተጠንቀቂያት ነው ስለ አንቺ የተባልኩት። ሪከርድ እያረግሽኝ እንደሆነ ሁላ ተነግሮኝ ያውቅ ነበር። ተነግሮኝ ከአንቺ እንደማወራ ገና ሰው ሲያውቅ ተጠንቀቂያት። እያንዳንዱን ያልኩሽኝ ፐርፐዝሊን ያልኩሽ ሙሉን አሰሚ። ስለ ኦሮሞ ህዝብ ስትጠይቅኝ ጥላቻ እንደሌለብኝ፣ ስለ አማራ ስትጠይቅኝ ደሞቼ እንደሆኑ፣ ከብሔር ብሔረሰብ ጋር አብሬ እንዳደኩኝ፣ የኦሮሞ ልጆች ሚሊዮን ጓደኞች እንዳሉኝ አብሬ እንዳደኩኝ፣ ዛሬም እንደዛው ነው። ባይዘው የድሬዳዋ ልጅ ሆኜ እኔ ዘረኛ መሆን አልችልም፣ ጭራሽ አልችልም። ጭራሽ ሪከርድ እንደምታደርግኝ አቅ ነበር ጂጂክያ፣ በደንብ ሪከርድ እንደምታደርግኝ አውቃለሁ። ጠንቅቄ ነው ማቅሽ፣ ስለማቅሽ ነው ያንንም ያልኩሽ። አሁ እስቲ አንቺ ወንድ፣ ይኸው አሁን ቻሌንጅ ነው። የኔን የሆነ ነገር አይደለም ተይው፣ የኔን የሆነ ነገር ጋር መድረሳችን አንቺ እናትሽ ወልደሽ አንድ አባጣሳ ከበራችን ላይ ያስነሽ። ነፈሰብሽ፣ ወርደሽ ተዋረድሽ። የማንም መጫወቻ የማንም መሳቂያ መሳለቂያ ሆንሽ። እኔ ያሳበድኩሽ እርዳታ ሲባል አልአበድሽ። ከዛ ፊት እኮ ትተሽኝ አትናገኝ። አሁን አንቺ ባንቺ ቤት ልታስበኝ የኢትዮጵያ መንግስት እኔ እጠቅመዋለሁ። ከአንቺ እኔ እጠቅመዋለሁ። ግርማሞ ተዋት። ግርማሞ ወንድሜ ነው። ግርማሞ ቶላ ወንድሜ ነው። ግርማሞ ቶላ እኮ ወንድሜ ነው። ግርማሞ ወንድሜ ነው። ደግሞ ወደ ግርማሞ ዙርሽ ሳሚ ደውሎ ለመነኝ። ቀዳዳ አሰሚ ለህዝብ። አሁን ሌላውን አታሰሚ። ሁሉንም ብዬሻለሁ። ሁሉንም ፐርፐዝሊ ብዬሻለሁ። ጂጂክያ ምንም ስለማታመጪ ስለማቀሽ ብዬሻለሁ። ምንም ነገር ብታሰሚ እኔ እየነገርኳቸው እኮ አንቺ ቮይስ ሳትከፍቺ እኔ እየተናገርኩ ነው። እዚህ ጋር ሪከርድ እንደምታረጊኝም አውቃለሁ አልኳቸው ለልጆቹ። እየሰሙ እኮ ነው። ልብ ካለሽ ያቺን የጠራሻትን የጂ ወር ያልኩበትን አሰሚ። ያቺን የጠራሁበትን አሰሚ። ያልኩበትን አውጪና አሰሚ። ይሄን ጠይቋት። ይሄን ብላ ተሳድባለች ያለችበትን ታሰማ። ይሄ ነው ያለው ነገር። ሌላ ምን ታመጫለሽ አሁን አንቺ? ልጆች ሲለምኗት እንዴ
ጂጂ እኔ ከፈለግሽ እጂ እንትን አደርጋለሁ። ምንም አልፈልግም። እኔ ስራ ይጨርሻለሁ። ይልቁንስ ለራስህ ተጠንቀቅ። ምክንያቱም የእሷን ብር እያስቀረ እያቆየባት ከኔ ጋር ስታማህ ነበረ። እኔ ጋር ምን ይቆያል ብለሽ ነው? እኔ ጋር ቆይም የሚፈጥንም ይዞብኝ ሊጠፋ ነው እንደ ልማዴ። እኔ ሰው አምናለው፣ ካሻብ የሚያደርግልኝ የለም፣ ይኸው ዘግቶኛል፣ እሱ ደግሞ ምናምን እያለች ስላንተም ስታማ ነበር። ስለሁላችሁ ስለ ቴዲ ስታማ ነበረ። ያ እየመጣች አስጠልቶ ነው እንጂ ዲዛይ እኔ ጊዜ የለኝም። አምኖታ እዚህ ሶሻል ሚዲያ ላይ ስላለው ነገር ብር ማሰጣት በጊዜ የእንትና ጋር እኮ ነው የእሷ ብር ያለው ቫይብሬተር ጋር ነው። ኖ አንተ ጋር ነው ጂጂዬ፣ የኔ ፍቅር ወድሻለሁ። እሺ ኖ ቫይብሬተር እኮ አንተ ነህ አይደለ እንዴ? ግርማ ሞቶላ። እኔ ግርማ ሞቶላ ነኝ፣ ሌላ ስም የለኝም። በቃ ስለአንተ ነው የምታወራው። ብሬን አስቀረብኝ፣ ሰለቸኝ፣ እንደፈለጉ እያደረጉ እየቀነሰ ነው የሚሰጠኝ በምንዛሬ ብላ ስታማህ ነበር። ቀነሳ ትስጣት፣ ምስኪን ናት እሷ። ለምን ቀንሰ ምሰጣ? አንተ ሀብታም ነህ። ለእኔ አንበሳ የሰጠኝ ከግሩፕ አንድ ወንድሜ ብትኖር አልገባ ያለኝ ምን እንደሆነ ታውቃለህ? አንተ ብር ቀንሰ ስትሰጥ ነገ እኔንም እንደዛ ነው የምትለኝ። ቻ ባለጌ ኖ እኔ እኮ አክስቴ የ11 ሚሊዮን የኢትዮጵያ ብር ሱቅ እየከፈትንላት እኮ ነው። እንዴት ነው እኔ ሲጀምር ልታነሳ አትችልም ስሜን ከኪሳችን ማለት ነው። እኔና ሁለት ጓደኞቼ እንዴ በጣም እኮ ነው የምትወደንኛል ብላ ነበር። መጀመሪያማ እንደዛ ነው። ራሱ ግርማ ሞቶላ የእውነቷን ካወራች ግርማ ሞቶላ ነው የምትልሽ ካለች ግርማ ሞቶላ ሞቶላ ኦፍኮርስ ግርማ ሞቶላ ስልክን በምልኮ ሰጥተኛለች። ደውይለት ብላ አይስወር እኔ ያላኩ አንድ ወር ጠፍተባት ብሯን ይዘን ስታለቅስ ነበር። እግዚአብሔር ምስክር የለም። ጠፍተ ነበር። በነገራችን ላይ ቲክቶክ ላይ ራሱ ጠፍተ ነበር አልነበርክም። እና ምናልታት ቢያም እስከነ ምልክቱ ልንገርህ የሆነ ሀገር በመኪና ሄደ ስላልተመቸ ኔትወርክ መንገድ ላይ እንትን ስላለ ብለህ መልሰህ አገኛት። ኖ ሲጀምር እኔ አሁን እኮ አሜሪካን አይደለም ያለሁት ኢሮፕ ነኝ አክስቴ። ኖ ድሮ ነው 1 ዓመት አልፎታል። አሁን አይደለም ማውራ እኔ ከዚህ ሴትዮ ጋር አመት ሆኖኛል። ወሬ ራሱ ካወራሁ ከአመት በፊት ማስተር በአማን ጊዜ ማለት ነው። ያ አላውቅም ግን ዞሮ ዞሮ ምንድን ነው አክስቴ እኔ በጣም እንደምወድሽ ታውቂያለሽ። አይ ነው ጋይዝ ግን ለምንድን ነው ከሁሉም አቅጣጫ የተነሱብኝ? ምክንያቱ ምንድን ነው ፍቅሮች? ለምንድን ነው ጋይሶች እስከ ዛሬ ዝም ያሉ ሰዎች ሁሉ ያልተናገሩ ሰዎች ሁሉ ለምንድን ነው የተነሱብኝ ፍቅሮች? ለምንድን ነው ፍቅሮች? ምክንያቱ ምንድን ነው? የእውነት ምንድን ነው ግን ምክንያቱ? የኔ ጥፋት ምንድን ነው? ምንድን ነው ያጠፋሁት ማሮች? አይስዌር ምንድን ነው ጥፋቴ? እንደዚህ ብድግ ያሉበት ምክንያት ስማም ልታወቅ ነው ማለት ነው። ስሜ ሊገን ነው። ለምንድን ነው? ቆይ አይኔ አልገባኝም። አሁን ሴትዮ አከብርሻለሁ ስላት የነበረ የሰው ነች። ገባችሁ? አከብርሻለሁ ስላት የነበረ ሰው እኔ ባይዘዊ ሪከርድ እንደምታደርገኝ ሰው ነገረኝ። ሪከርድ ታደርጋለች ብለው ማለት ነው። እኔ እማወራውን ሁሉ ፐርፐዝሊ ነበር ማወራሽ። ፐርፐዝሊ አውቄ ያወራውሽ ሁሉንም ከልቤ ያወራውሽ የተወሰነ ነገር አማራ ነኝ ስላልሽ ነኝ እየመረረሽ ዋጭ አማራ ነኝ ሚሊየን ቮይስ ብታመጪ ለፋኖ ረድተሻል ብለሽ ነው የደወልሽልኝ። ለፋኖ እንዳረዳሁኝ ለተቸገሩ ሰዎች እንደሰጠሁኝ ነገርኩሽ። ተቸገሩ ለተባሉ ሰዎች ብሔርተኛ መሆን እንደማልችል። ብሔርተኛ በሆን እኮ መላው አማራው ደስ ብሎት ነው የሚቀበለኝ። ግን ማንም እዛ ውስጥ እኔ አልገባም። አሁን ግርማ ሞቶላል
በዚህ ገብቶ በዚህ ቱ ግርማሙ የምለውንና ማለውን ያውቃል። ባይዘ ቤታዬ ሌባ ናት። እኔ ማአት ኤቪደንስ ሰብስቤያለሁ። ከፈለግሽ ልክልሻለሁ። ሰሞኑን እሷ ቤት እኔ አሁን ተደብቄ የፋኖ ደጋፊ ነኝ። ያንን ነው ለእኔ የምትለኝ ሁሌ። አይን ውስጥ ገብተሻል። ማንች አንቺ በሳሚ ጉዳይ አታውሪ። ለሳሚ አሁን እዚህ ጋር ማውራት ነው የለብኝም። ቴንኪው እግዚአብሔርን ቴንኪው ግርማሞዬ በላይ እኔ እንኳን ትራንስፈር አድርጌለታ ነው። ቴንኪው ግርማሞዬ ቴንኪው ግርማሞዬ። ስለ ሳሚ ለግርማሞ እንዳትነግሪኝ ብዙ ብር ማለት እግዚአብሔርን አንቺ ቴንኪው ግርማሽ። አሁን እዚህ ጋር ለሲቱ ልክልሻለሁ አሁን ማለት ነው። በዚህ ሰከንድ ቴንኪው ግርማሞዬ ቴንኪው። በአደባባይ ይፈረድልኛል እኔ ዘንድሮ። ቴንኪው ግርማሞ ጀግና። ፈልጌ ነው የሰጠሁት ፈልጌ ነው የሰጠሁት ፈልጌ ደስ ወንድሜ ነው እኔ አልኩኝ። እኔ ያመጣሁት ባሌ ነው አልኩኝ። መብት እኮ ነው። ኢትስ ሚዲያ ጂጂ ኮተታ ምን አባሽ ታመጨለሽ? ልጋጋ ኮተታ ዝምባብ ወይ አክብረሽ ነበረ። አያችሁ ላከበርኩት ሰው እስከ መጨረሻ አልፋታም። አክብረሽ ነበር። ቴንኪዩ ቅናትሽ ወጣ። በእንትና ኬዝ በሳሚ ኬዝ ተሳስታ ለማይሆን ሰው መልእክት ታስተላልፋለች። ለግርማ ሞቱ ነው። በሳሚ ኬዝ ማለት ነው። በሳሚ ኬዝ የኔ ጀግና ግርማ ሞዬ ለሀቄን ይቆምክልኝ፣ ለእውነቴን ይቆምክልኝ። በሳሚ ኬዝ ለግርማሙ ግን አንቺ እውነቱን ታውቂ ነበረ። ልካልኛለች አለች። ባለጌ ነሽ። እኔ ሳሚ ደካማ ጎኔ አይደለም። ባይዘው እየተነሳችሁ ሳሚን ብታነሱ ደካማ ጎኔ አይደለም አይደለም። ምድር ላይ ነው። የትኛው ምድር ላይ ነው እኔና አንቺ የምንገናኘው? እኔ አሁን ህዝብ አለኝ። ተሸወድሽ። እኔ አሁን ህዝብ አለኝ፣ የሚወደኝ የሚደግፈኝ፣ ከጎኔ የሚቆምልኝ ህዝብ አለ። ያሳበደሽም ያመመሽም ሌላ ታሪክ ነው። ያሳመመሽ አሁን አንቺ ወጥተሽ የዱባይዋ ብለሽ ስሜን መጥራት ስለቀፍፈሽ ወጥተሽ መልእክት ያስተላለፍሽው በሌላ ጉዳይ ነው። ዛሬ እኔ ህዝብ አለኝ። የፈለግሽውን እያንዳንዱን ሪከርድ ያደረግሽኝን ሁሉ ብታሰሚ እንደምታደርግኝ አቅ ነበር። ፐርፐዝሊ ነው ያልኩሽ። እንደምትቀጂ ተነግሮኝ ነበር። ወይኔ ማን እንደነገረኝ ደግሞ ብነግርሽ ትደነግጫለሽ። ማን እንደነገረኝ ደግሞ ብነግርሽ አንቺ እንደምትቀጂኝና ድብልቅልቅ ያለ ኢንፎርሜሽን እንድሰጥሽ የነገረኝን ሰው ብነግርሽ ትደነግጫለሽ። ድንግጥ ቀልብሽ ግፍፍ ነው የሚለው። የሳሚን በላች ልትል ስትል በስማ ለግርማሙ ለማን መሰላችሁ ልታወራለት? ለግርማሙ ቶላ። ከዛ አንተንም አምታ ካለች እኔ ግርማሙዬ እኔ ሌላ ነገር ፈልግ። ጂጂኪያ ጠብቅሻለሁ ዱባይ ምድር ላይ ጣሳ አታስነሽም። መደለዣውን መጨረሻውን ስነግርሽ ጣሳ ከቤታችን በር ላይ አንቺ ጣሳ አታስነሽም። የዚህን ያህል ስልጣን የለሽም። ለኢትዮጵያ ሕዝብም መንግስትም እኔ እጠቅማለሁ ካንቺ። የኢትዮጵያ መንግስት ካንቺ እኔን ይቀበልኛል፣ ካንቺ እኔን ይወደኛል። መንግስትን እንደ መንግስት ተናግሬ አላውቅም፣ ህዝብን እንደ ህዝብ ተናግሬ አላውቅም። ወንድ ኮንሽ የጠራሻትን የጂ ቃል በሙባረክና በእንትና ማን ነው ስሙ በኢንድሪስ ጌም መሀል ተናግራለች ያልሽውን አውጪ። የለሽም፣ እኔ ጋር የለሽም። አንቺ አሁን ጠላት ሆኜ የተገለጽኩብሽና ጥላቻሽ የገነፈለው ከጊዜ በኋላ አንዳንድ ለውጦች ሊለምንሽ ለምኝም ልኑር ነጥቄም ለማይነች የላትም ካልሽ ለምትዩ ሰው የኬት አምጥቼ ያረኩለት ሚሊዮን የሚወዱ የኦሮሞ ልጆች አሉ።
የትግሬ ልጆች አሉ፣ የሶማሌ ልጆች አሉ። ከሁሉ በላይ ደግሞ የድሬዳዋ ልጆች ይወዱኛል። በቅናት አበድሽ ድሬዎች አሉ። እኔ ነው የሚያውቁ። ምንም አታመጪም። ትለፈልፊያለሽ። ዱባይም አትመጪ። እኔ አፕሮሚስ ዩ አንቺ ዱባይ እኔን ፍለጋ አትመጪ። ለምን ለመዝናናት አልመጣሽም? ዩ ካን ኖት አፎርድ ዱባይ። አንቺ ዱባይን አፎርድ አታረጊ። አማራ ነኝ ማለቴ ከሆነ ነገር ጋር ነኝ እየመረረሽ ዋጪው። አማራ ነኝ የኢትዮጵያ መንግስት አማራ ነኝ እንዳትሉ ብሏል እንዴ? ነኝ እኔ ነኝ። ብሔርተኛና ፖለቲከኛ አይደለሁም እንጂ አማራ ነኝ። አማራ ነኝ ደሜ ውስጥ በሁለቱም ሳይድ የገባው ደሜ ውስጥ አማራ ነኝ። እኔ ግን ጥላቻ የለብኝም። ፖለቲከኛ አይደለሁም፣ ብሔርተኛ አይደለሁም፣ ምንም አይደለሁም። እንዳንቺ የህዝብ ደም አላስፈሰስኩም። አንቺ ደም አፍሳሽ ነሽ። ደም ስታፈሽ ሪከርድ እንደምታደርጊኝ እንደማቅ እኮ አንቺ ሳትከፍቺላቸው በፊት ቮይሱን እዚህ ጋር እየተናገርኩ ነበር። እኔ ጀግናሽ ነኝ። ባይዘው ጀግናሽ ነኝ። አለቀሽ ይወጣሽ ያስለቀሰሽንም ምክንያት አውቀዋለሁ። እኔ ጀግና ለህዝቤ በምችለው አቅም የደረስኩ ለወገን በምችለው አቅም። ምን አርገሻል? በቅባቃ ስትንበቀብቂ ነው ማቀሽ። ደግሞ ወጥሽ ሳሚ ብለሽ ለማን ለቀባሪው አረዱት። ከዛስ ላሳይሽ ልለጥፈው እዚህ ጋር ይላታል። አለ ይልካልኛለች አለ ይልካልኛለች አለች። ጾም ደው ከኔ የምትፈልጊ የበላሁትንም ሰጥቼው ከሆነ በልቻ ልካልኩም ክፉ ቀኑ ላይ ደርሼለታለሁ። አየሽ አንቺ እንደምትይኝ ከሃዲ አይደለም። የበላችሁን የመለሰችው ካልሽ የበላሁትን ክፉ ቀን ላይ ደርሻለሁ። ኦኬ የበላችሁን የመለሰችው ካልሽ በልቼ እኔ አልካድኩኝም። የበላሁትን የከፋው ቀን ደርሻለሁ። በልቶም የሚከዳለ እኔ ግን ሰው በልቼም አልካድኩም። የክፉ ቀኑ ላይ ደርሼ ተገኝቻለሁ። አምታ ካለች ግርማሞን ብሬን ያዘብኝ ብላ ኔቨር ኢን ማይ ላይፍ በቅባ አቃ ኮተታም ልቃል ስታወሪኝ እንደምትቀጂኝ ምን ዘመን የተናገረኝ አቅሻለሁ። ለኢትዮጵያ መንግስት እኔ ካንቺ እኔ ሚሊዮን ታይምስ ተጠቅመዋለሁ። ብሔርተኛ አይደለሁ፣ ፖለቲከኛ አይደለሁ። የህዝብን ደም ያፈሰሽ እኮ ነሽ አንቺ። እኔ ልፈራሽ ሪከርድ እንደምታረጊኝ አቅ ነበር፣ ተነግሮኛል። ኮተታ ለማን ነው የምታወሪው አንቺ? ሳሚ አላዳምጥሻችን ባይጽ ጉቺ ፍቅሬ ጉቺዬ ምንድን ነው ይሄ አንገቴ ላይ ያለው ምንድን ነው? የግርማ ሞዬ ይታያል። ምንድን ነው ቀጠነብኝ ሳ? አይ ይሄ ግን ስታየው ምንድን ነው ቀጠን ያለ ምን ይመስላል? ጋይሶች ምንድን ነው ይሄ ነገር አንገቴ ላይ ያለው? ጉቺዬ ዳይመንድ አይደለም ወርቅ ይመስላል። ምንድን ነው ይሄ በአማርኛ? ጋይሶች አንዳንድ ሰዎች ቀኑ ቆይ የት ነው? ሪምን ሼር አርጊላት። አሁን 20 ግራም ላንቺ 20 ግራም ይወፍራል። ቆይ ስንት ግራም ነው የሚወፍረው? ይኬድበት ይላል። ግርማሞዬ ስወጣ እደውልልሃለሁ። ለምን መሰለክ? የናቁት ይደርሳል፣ እየፈሩት ይወርሳል ትላለች እናቴ። ሳውራሽ ሪካርድ እንደምታደርጊ ምን ዘመን ነው የተነገረኝ። ስለዚህ እማወራልሽን ነገር ሁላ ሆን ብዬ ነው ያወራሁልሽ። አምኖት ስቲፒድ ባይዘወይ ፖለቲካ አላወራም እንጂ እንቅላቴ ፖለቲክስ በጣም ስማርት ነኝ። ይህን ያህል አትታገሉም ነበር እኔ ብኖርበት። ዳይሬክሽንም ላኩልሽን ጉቺ አይተሻል? ወየኔ ፍቅር ምን ላክልኝ? ትኬቴ ልኬልሻለሁ። ኖ የኔ ፍቅር ልትመጣ ነው እና ከቤታየው ጋር ጣልተሻል እንዴ ጉቺ? አረን ያልተጣላው እንደ እየረገጠችሽ ነው። ማ ቤታዬ አንተ ግን ትወዳታለህ። እኔ አልወዳትም፣ ሚስቴ ናት የምትወዳት። ግን በጣም አስቀይማኛለች። እግዚአብሔር አንተ ግን ከኔ በላይ ሰው መውደድ ጀምረሃል። እኔ የምለው ቆይ ግርማ ሞይዘ ፍቅሮቼ ለምንድን ነው እቺን 3 ቀን ሰው ሁላ የተነሳብኝ? ለምንድን ነው ፍቅሮቼ? በምን ምክንያት ይመስላችኋል ፍቅሮቼ? ለምንድን የተነሱብኝ? እቺን
እና ለዛ ነው ምን ሰው በቀናት ነው ያ አይ ነው ለምን ቀን ግርማ ሞይ አንተም ቀንተህብኛል የኔ አባት እኔ አልቀናውም ቤታ ነኝ ለምንድን ነው አንተ ገንዘቤን ላክልኝ ስልክ አትልክልኝም ብሬን እያያስክብኝ በዛ ላይ እና ሰርቼ ከፍልሻለሁ አላልኩሽም እንደዛ ግን ደስ ይላል እኔ አሁን አንተን በአደባባይ ወጥቼ ከማማክ ብዬ የሆነ ሰው ጋር ደውዬ አማውክ አምቻለሁ ከዛ ብሬን ይዘህብኝ ማለት ነው እና ይህ ደግሞ የዛሬ ዓመት ነው ያስክብኝ የዛሬ ዓመት ቆይ ማለት ብር ሲያዝ እንደ ሙሙ ያስፈራል እንዴ ታዲያ እንጃ አላውቅም ሙሙ ይያዝባቸው ይፍሩ እንጂ አንቺ ምን ያስፈራል ብርሽን ገበረኝ እውነት ብሬን እያስክብኝ ከዛ በጣም ተቸግሬ ምናምን የነበረው በቃ ያሳዝናል ብቻ ግን ያሳዝናል በጣም ነው ያዘንኩት አስደንግጣችሁኛል አንዳንድ ሰዎች ታንቃችሁ ትሞታላችሁ የምትፈራዋን ጉቺን አልቃሻዋን ድሮ ደውላችሁ የምታባብሏትን ገድዬ ቀበርኳት ከኔ ጋር ያለው ከሁሉም ይበልጣል ጨረሱ ነው ወይ መልስ ነው ከኔ ጋር ያለው ከሁሉም ይበልጣል ከቤታ ራስ ውረድ ይሉኛል ከሁሉም ይበልጣል ከኔ ጋር ያለው አልቅሱ ጂጂኪያ ከቤታችን በር ላይ ጣሳ ካስነሳሽ በአደባባይ ይቅርታ ጠይቅሻለሁ እንኳን ቤት ማስነጠቅ ጣሳ አታስነሽም አንቺ ኧረ ጉሽ በቃ ተቀየረ ጨዋታው እኮ አሁን እኮ በቃ ሌላ የለንም ሄደን አይ ሃቭ ቱ ሴይ አይ ግርማ ሞይ አታስፈራራኛ እሷ ታስፈራራኛለች አብርሃም እኔ ላኩብሽ እኔ ነኝ ትለኛለች እንዴ ራሴ ሄጄ የጻፍኩለትን ሰውዬ ላወራ እፈልጋለሁ ቪዲዮ የለም ለጠፍክ ያልኩትን አትንበቅበቃች ሴትዮ ምን ታመጣለች ምን ያህል እንደምትወጃት ከነገርሽኝ እኮ ስንት ወሮ ነው ኖ ክብር አይገባትም አንተን ምን አለች አንተን ግርማሞ አንተን ማለት ነው አንተን እኔ በዚህ ልክ የተሳሳተ ነገር እኔ ግርማሞ እኮ ሂኖስ የሚያቀኝን ያህል ማለት ነው በሚሊዮኖች ኖሮኝም እወድሃለሁ ሌሚ ክሊሪፋይ ምንም ሳይኖረኝም እወድሃለሁ እሺ ግርማሞ ሚሊዮን እኔ ግን ሳይኖርሽ መች ነው ማቀሽሽ እኔ አይ እንደ ሰዎቹ እንትን ምንም ሳይኖረኝም አሁን እሱን ፓርት ፈልገዋለሁ ግን አሁን ፕሩፍ ለማለት እዚህ ወዲማ ታሪክ ለማይንዴ ማለት ግርማሞዬ እስከ ዛሬ በሚሊዮኖች ነው ባቅሽ ግርማሞዬ መድኃኒዓለም እኮ ህይወታችን ውስጥ ጣልቃ ገባ በ2026 እግዚአብሔር ጣልቃ ይግባ ህይወታችሁ ውስጥ የጠበቃችሁት ሆኖ አግኙት ህይወታችን ውስጥ እኮ አለው አለ ልዩነታችን